የሂሳብ ቃላት መሰረታዊ ትርጉሞች እዚህ ጋር እናያለን። ለምሳሌ ቁጥርና አሃዝ ሁለት ቃላት ናቸው። ቁጥር ማለት የአንድን ነገር ብዛት የሚያሳይ ነው። ከዜሮ በላይና በታች ብዙ ቁጥሮች አሉን። እነዚህ ጠቅላላ ቁጥር ይባላሉ ማለት ነው። አሃዝ ደግሞ አንድን ቁጥር ለመጻፍ የምንጠቀምባቸው ምልክቶች ጠቅላላ አሃዝ ይባላሉ። 10 አሃዞች አሉን። ከ0 እስከ 9 ያሉ ምልክቶች ሁሉም አሃዞች ናቸው። እነዚህም 10 ናቸው። ሁሉም የምንጠቀምባቸው ቁጥሮች ደግሞ ከነዚህ ምልክቶች ነው የሚመነጩት። ማንኛውም ቁጥር ስንጽፍ ከነዚህ ውጪ አንጽፍም። ለምሳሌ ቁጥር 52 አለ። አሃዝ 5 እና አሃዝ 2 ተጠቅሜ ነው 52ን የጻፍኩት። አንድ አሃዝም ለብቻው ሊቆም ይችላል፣ እንደ ቁጥር ሊቆም ይችላል። እነዚህ አሃዞችን ስናይ አሁን ከሌላ ፊደላት ጋር ስናያይዘው የተለያዩ ቋንቋዎች የተለያየ ፊደል አላቸው። ከነዛ ፊደሎች ነው ቃላትንና ሙሉ ሀሳብ አረፍተ ነገር የምንጽፈው። ስንነጋገርም ስንጽፍም ማንኛውም ነገር ከፊደላቶቹ ውጪ አንጠቀምም። አሁን በቋንቋ ስናይ ፊደል እንጠቀማለን፣ በቁጥር ስናይ ደግሞ አሃዝን እንጠቀማለን ማለት ነው። ሁሉም ቁጥሮች የምንጽፋቸው ልክ ቃል ከፊደል እንደምንጽፈው ከአሃዞች ደግሞ ቁጥር እንጽፋለን ማለት ነው። ልክ እንደ ቃሉ ማንኛውም ቁጥር በእነዚህ መሀል ነው ማለት ነው፣ በአሃዞቹ መሀል ማለት ነው። እነዚህ ጠቅላላ ምልክቶች ይባላሉ። ምልክቶች ናቸው። ቁጥር ለመጻፍ የምንጠቀምባቸው ምልክቶች፣ ስማቸውም አሃዝ ነው። አሁን የቁጥር መሰረታዊ ሀሳቦችን እንነጋገራለን። የአሃዛት ስፍራና ዋጋ። አሃዛቶቹ እንደተነጋገርነው ከ0 እስከ 9 ያሉት 10 አሃዛት ሲሆኑ ቁጥር ስንጽፍ ደግሞ እያንዳንዱ አሃዝ ስፍራና ዋጋ አለው። የተቀመጠ ወደ ግራይ ነው ወደ ቀኝ ነው፣ ይሄ ዋጋው ይወስነዋል ማለት ነው። አንድ ቁጥር ላይ የሚገኙ አሃዛት በተቀመጡበት ስፍራ ወይም ቦታ መሰረት ዋጋቸው የተለያየ ነው። ለምሳሌ ቁጥር 52 ብናይ 2 ለ5 ከቀኝ በኩል ነው የተጻፈው፣ 5 ደግሞ ለ2 በግራ በኩል ነው የተጻፈው እና 2 ዋጋው አንድ ነው። ሁለት አንዶች አሉኝ ልንን እንችላለን። 5 ደግሞ የ10 ቤት ነው። 5 10ዎች አሉኝ፣ 2 አንድ አሉኝ። እነዚህ ጠቅላላ 52። ስናነብም 52 ነው የምንለው። 50 ማለት 5 10ዎች አሉት፣ 2 ደግሞ አንድ አሉት። አሁን 10ዎቹ ለምሳሌ የሆነ እንጨት አንድ ላይ ላስር እችላለሁ። 10 አድርጌ ካሰርኩኝ ስንት 10ዎች አሉኝ? 5 10ዎች። ጠቅላላ ስንት ናቸው? 50። ያውም ዘርዝረን እንጽፋለን። 50 ሲደመር 2 እንላለን። ባጭሩ ደግሞ 52 እንላለን ማለት ነው። እነዚህ የአሃዝና የስፍራ ቦታ ማወቅ ለምናደርገው የሂሳብ ስራ ጠቅላላ ይጠቅመናል፣ ያቀለዋል ደግሞ። የትኛው ቁጥር ከየትኛው ስር ነው የምጽፈው በዋጋው መሰረት ስለሚጻፍ እሱን ከጻፍኩኝ ለመደመርም ለማባዛትም ይሁን አራቱ የሂሳብ ስሌቶችን ለመስራት ምንም አያስቸግረኝም። ከመጀመሪያው ግን መሰረተ ሀሳቡ ማወቅ ነው። ዋጋቸውንና ቦታቸውን ማወቅ የግድ ነው። አሁን እነዚህ የአሃዞቹ ስፍራና ቦታ በመደመር የሂሳብ ስሌት መደመር ስንጠቀም እንዴት አድርገን ነው የምንጽፋቸው? እሺ፣ ዋጋው አንድ የሆነ አሃዝ ስፍራው ሁልጊዜ በቀኝ ነው። በቀኝ በኩል ጀምሬ ነው ወደ ግራም የምጽፈው። በቀኝ በኩል አንድ ቤት አለ፣ ከዛ 10 ቤት ወደ ግራ ይመጣል ማለት ነው። ከአንድ ቤት ወደ ግራ በኩል የምንጽፈው የመጀመሪያው 10 ቤት ነው። ከዛ ደግሞ ከ10 ቤት ቀጥለን የምንጽፍ ከሆነ የ100 ቤት ይባላል ማለት ነው። ወደ ግራ እየቀጠለ እያደገ ይሄዳል። በስንት እያደገ ነው የሚሄደው? በ10 እጥፍ። የመጀመሪያው ወደ ቀኝ ያለው አንድ ቤት ነው።
እሱን በ10 ባባዛው አሁን ከዛ ቀጥሎ ያለው 10 ቤት፣ ከዛ 10ሩ ቤት ደግሞ በ10 ባባዛው 100 ቤት በ10 በ10 እየጨመረ ይሄዳል ወደ ግራ ማለት ነው። ለምሳሌ ቁጥር 50 አለ። 0 1 እና 5 10ሮች አሉኝ ለማለት እችላለሁ። 0 ምን ማለት ነው? በቁጥር ሂሳብ ስናየው 0 ማለት ምንም ነገር የለኝም፣ 0 ነው። ልጅ የለኝም፣ ገንዘብ የለኝም፣ ንብረት የለኝም ምንል ከሆነ 0ን እንጠቀማለን ማለት ነው። ከዛ ወደ ላይ ከቆጠርን ደግሞ 1 2 3 4 እያልን ስንሄድ ደግሞ 1 ብር አለኝ፣ 2 ብር አለኝ፣ ወይም ደግሞ 1 ልጅ አለኝ፣ 2 ልጆች አለኝ፣ ወደ ቀኝ ማለት ነው እየጨመረ ይሄዳል። እየጨመረ ይሄዳል። አለኝ ባለህ ይጨመርልሃል ማለት ነው ከዜሮ በላይ ከሆነ። ከዜሮ በታች ግን የመቀነስ ምልክት እያደረግን የምንጽፋቸው ቁጥሮች አሉ። እነዚያስ ምን ማለት ነው? በቁጥር አስተያየት ስናያቸው እነዚህ የመቀነስ ቁጥር ያላቸው ለምሳሌ ከዜሮ ወደ ግራ የሚመጣው የመቀነስ ምልክት ያለው 1 ነው። ምን ማለት ነው? ከየለኝም አልፈንም ብድር ገብተናል ማለት ነው። 1 ብር ተበድሬያለሁ፣ 2 ብር ተበድሬያለሁ፣ 3 ብር ተበድሬያለሁ። እንደዚህ እያልን የምንጽፋቸው ከዜሮ ወደ ግራ የምንጽፋቸው ቁጥሮች ማለት ነው። አሁን በቁጥር 50 ላይ ስናይ የ5 ዋጋ ከዜሮ ዋጋ 10 ጊዜ ይበልጣል። 0 የ1 ቤት ነው ብለናል። 5 ደግሞ የ10 ቤት 10 እጥፍ ዋጋው ማለት ነው። የሆኑ ቁጥሮች ስንደምር ዋጋቸውና ስፍራቸውን ጠብቀን ከጻፍን የሂሳብ ስራ አያስቸግረንም። አሁን 50 ሲደመር 2 እዚህ ተጽፈዋል። 0 1 ቤት ነው፣ 5 ደግሞ 10 ቤት ሲደመር 2 ደግሞ 1 ቤት ነው። ከሁለት በፊት ምንም የለኝም። ምን ማለት ነው? 0 ላስቀምጥ እችላለሁ። 0 2 አልኩኝ፣ 2 አልኩኝ። በብዛቱ ላይ ምንም ለውጥ አያመጣም። አሁን እነዚህን ስደምር የትኛው ቁጥር ነው ከላይ የምጽፈው፣ የትኛው ቁጥር ነው ከታች የምጽፈው ምንም ከሀሳብ ውስጥ መግባት የለበትም። እንዲቀለን ግን ትልቁ ከላይ ጽፈን ትንሹ ከታች ብንጽፈው ይቀላል። ግን ከላይ ጽፈንም ትንሹን ከላይ ጽፈን ትልቁን ደግሞ ከስር ብንጽፈው ዋጋቸውና ስፍራቸውን አስተካክለን እስካስቀመጥን ድረስ ምንም አያስቸግረንም። አሁን 50 ከላይ ጽፌያለሁኝ፣ 2 ደግሞ ከስር። 2ን ስጽፋት አሁን ከዜሮ በታች መጻፍ አለብኝ። 1 ቤት ከ1 ቤት ስር ነው መጻፍ ያለበት። 5 ተጽፏል 10 ቤት። ወደ ታች ሲወርድ ግን የ10 ቤት የለኝም፣ 0 ነው። 0 ላስቀምጥ እችላለሁ፣ ወይም ደግሞ እንዳለ አሁን ስደምር 0 1 1 እና 2 1 1 2 ማለት ነው። 5ቱ ከፈለኩኝ 0 ላስቀምጥ እችላለሁ ከ2 በፊት ለውጥ ስለሌለው፣ ወይም ደግሞ ዝም ብዬ 5ቷን ወደ ታች አወርዳታለሁ። 52 ማለት ነው። ይህን ስርዓተ ደንብ ሁልጊዜ በደንብ አድርገን ከጠና ነውና ከሰራ ነው የሂሳብ ስሌቶቹ በጣም ቀላል ይሆናሉ ለኛ። 4 የሂሳብ ስሌቶች ማለት ነው። ሲደመር